የእግዚአብሔር ሰላም ይብዛላችሁ። የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ ወገኖች የእግዚአብሔር ሰላም ይብዛላችሁ። ዛሬም መልእክታችንን እንቀጥላለን። ዛሬ አዲስ ርዕስ ይዤላችሁ መጥቻለሁ። ኃይልንም በሚያስታጥቀኝ በሚል ርዕስ ከሁለተኛ ሳሙኤል ምዕራፍ 22 ቁጥር 33 ላይ ወስጄ ነው ርዕሱን ያስቀመጥኩትና ክፍሉም ራሱ ሁለተኛ ሳሙኤል ምዕራፍ 22 ላይ ከቁጥር 1 እስከ ቁጥር 33 ባለው በዛው ላይ የተመሰረተ ነው የማካፍላችሁ ሐሳብ። ኃይልን መታጠቅ የሚለው ብዙ የእግዚአብሔር ሰዎች የሚተረጉሙት የእግዚአብሔርን መለኮታዊ ስልጣን የመጠቀምን ሙሉ መብት ማግኘት ብለው ይተረጉሙታል። በእግዚአብሔር ዘንድ ያለውን መለኮታዊ ስልጣን በምድር ላይ ተቀብሎ የመለማመድ ማለት ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ይላል የእግዚአብሔር ቃል። የእግዚአብሔር ልጅነት ስናገኝ በኢየሱስ ክርስቶስ በማመን የእግዚአብሔር ልጅነትን ስልጣን ስናገኝ የእግዚአብሔርን መለኮታዊ ስልጣን ተቀብለን በምድር ላይ የመለማመድ መብትንም የማግኘት ያህል ነው። በዚህ በሁለተኛ ሳሙኤል ምዕራፍ 22 ከቁጥር 1 እስከ ቁጥር 33 ድረስ ባለው ክፍል ላይ ንጉሥ ዳዊት ከቁጥር 1 እስከ 7 እግዚአብሔር ከሳኦልና ከሌሎች ጠላቶቹ ጸሎቱን ሰምቶ እንዴት ከሞት እንደታደገው፣ እንዴት ጠላቶቹን እንዳሸነፈለት፣ እንዴት ጠላቶቹን እንደመታለት ሲናገር ከቁጥር 8 እስከ ቁጥር 16 ደግሞ በምን መንገድ ጠላቶቹን እግዚአብሔር እንደተበቀለለት፣ የእግዚአብሔር ስልጣን የእግዚአብሔር ኃይል በምን እንደተገለጠ በዝርዝር እሱን ያስቀምጣል። እስኪ አጭር ጸሎት እናድርግ። እግዚአብሔር አምላካችን ሆይ አንተ መልካም አምላክ ስለሆንክ ሳምንት ሙሉ ጠብቀህ ለዚህ ጊዜ ደርሰናል። በመልካም አሰማርተህን የሚያስፈልገንን ሁሉ ሰጥተህን እናመሰግንሃለን። ደግሞም በዚህ ምሽት ይህንን ቃል ጌታ ሆይ እኔም ታናሽ ባሪያ ስናገር መልእክቱንም የሚሰሙ ሰዎች ከልብ እንዲሰሙ እኔም ማሰማት እንዲችል ጸጋን እንድታብዛልን እንለምንሃለን። የሰማነውን የምንኖር የኖርነውን ደግሞ ጌታ እግዚአብሔር አምላካችን ሆይ ለሌሎች ሰዎች የምናስተላልፍ እንድንሆን አንተ በነገር ሁሉ ጥበብን ስጠን። ስለምሰጠን ስለምሰማን እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ስም። ንጉሥ ዳዊት እግዚአብሔር እንዴት እንደረዳው እንዴት እንዳገዘው እንዴት ጠላቶቹ እንደተበቀለና ከሞት እንዳዳነው ከብርቱ ጠላቶቹ አስጨናቂ ከሆኑ ከበረቱበት ጠላቶቹ እንዴት እንዳዳነው በምን እንዳዳነው ሲናገር ነው ያለ። ቅድም እንዳልኳችሁ ከቁጥር 7 እስከ ቁጥር 16 ከቁጥር 8 እስከ ቁጥር 16 ድረስ የእግዚአብሔር መለኮታዊ ስልጣን ምንን እንደተጠቀመ፣ ለምሳሌ በረዶን ተጠቅሞ፣ መብረቅ ተጠቅሞ፣ ዝናብ ተጠቅሞ፣ የመሬት መንቀጥቀጥን ተጠቅሞ፣ ንፋስን ተጠቅሞ፣ ጨለማን ተጠቅሞ ዳዊትን ለማገዝ ዳዊትን ለመርዳት የእግዚአብሔር ስልጣን እንዴት በዳዊት ሕይወት እንደተገለጠና እግዚአብሔር እንዴት እንዳዳነው ዳዊት በዝማሬ እግዚአብሔርን ሲያመሰግን እናያለን። ከቁጥር 16 ጀምሮ ባለው ላይ ደግሞ ዳዊት እንዴት ለእግዚአብሔር እንደታዘዘ እግዚአብሔርም ደግሞ በመንገዱ ሁሉ ምን ያህል ታማኝ እንደሆነ ከተናገረ በኋላ ቁጥር 33 ላይ ኃይልን ያስታጠቀኝ መንገዴንም ያቀናልኝ እግዚአብሔር ነው ሲል እናያለን። እግዚአብሔር በሰጠው መለኮታዊ ስልጣን በታጠቀው በለበሰው በተሞላው መለኮታዊ ስልጣን ተጠቅሞ ጠላቶቹን በመንገዱ ላይ ካሉ ጠላቶቹ በሚገባ የእስራኤልን ሕዝብ እንዳይመራ እንቅፋት የሆኑበትን በመንገዱ የቆሙትን በሚገባ እግዚአብሔር የሰጠውን አገልግሎት እንዳይወጣ የተቃወሙትን በመንገዱ የቆሙትን እንዴት እግዚአብሔር ከመንገዱ እንዳስወገደ
እንዴት እግዚአብሔር መንገዱን እንዳቀናለት የትኛውንም ነገር ተጠቅሞ የእግዚአብሔር ኃይል የዳዊትን መንገድ እንዳቀናለት ዳዊት በዝማሬ በእግዚአብሔር ፊት በምስጋና ሲያቀርብ እናያለን። ኃይልን መታጠቅ፣ ኃይልን መልበስ፣ መለኮታዊ ስልጣንን መሙላት በጣም አስፈላጊ እንደሆነ ከዚህ ከሁለተኛ ሳሙኤል ምዕራፍ 22 ከቁጥር 1 እስከ ቁጥር 33 ድረስ ባለው ክፍል ላይ እናያለን። ዳዊት ከሱ ይልቅ የበረቱበትን ከሱ ይልቅ ጥንካሬ ያላቸውን ያስጨነቁትን ጠላቶቹን በታጠቀው በእግዚአብሔር ኃይል በተሰጠው መለኮታዊ ስልጣን እንዴት እንዳሸነፈ፣ እንዴት ድል እንዳደረገ፣ እንዴት በድል አድራጊነት ህዝቡን እንደመራ፣ አገልግሎቱን እንደፈጸመ ከዚህ ክፍል ላይ እናያለን። ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ሲላቸው እናያለን። ሐዋርያቱን ወይም ደቀ መዛሙርቱን ከላይ ኃይልን እስክትለብሱ ድረስ እናንተ ግን የማስጠንቀቅ የማሳሰብ ያህል ነው። እናንተ ግን ከላይ ኃይልን እስክትለብሱ ድረስ ከላይ ኃይልን እስክትታጠቁ ድረስ በኢየሩሳሌም ከተማ ቆዩ። ከላይ ነው፣ ከሰው አይደለም፣ ከሮም ባለስልጣናት አይደለም፣ ከሃይማኖት አለቆች ከሃይማኖት አይደለም። ከላይ ከመለኮት ከእግዚአብሔር ዘንድ ስልጣንን እስክትቀበሉ ድረስ ስልጣንን እስክትታጠቁ ድረስ የመንፈስ ቅዱስን ኃይል የመንፈስ ቅዱስ ስልጣንን እስክትሞሉ ድረስ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ደግሞ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በተቀበላችሁት ኃይል በኢየሩሳሌም በይሁዳ እንዲሁም በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ሲላቸው እናያለን። መለኮታዊ ስልጣንን የመንፈስ ቅዱስን ኃይል መለኮታዊ ኃይልን ሳይታጠቁ ለዚህ ታላቅ አገልግሎት እንዳይሰማሩ እንዳይወጡ ሲያስጠነቅቃቸው እናያለን። ኃይልን ሳይታጠቁ መለኮታዊ ስልጣንን ሳይቀበሉ ኃይልን ሳይለብሱ ለዚህ ሥራ እንዳይወጡ ሲያስጠነቅቃቸው ሲያሳስባቸው እናያለን። ጌታችን ኢየሱስ ክርስቶስ ኃይልን መታጠቅ እጅግ በጣም አስፈላጊ ነው። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሐዋርያትን ያሳሰበበት በቂ ምክንያት አለው። በዛ በምድር ላይ በቆየበት ጊዜ የእግዚአብሔርን መንግሥት ለመስበክ ምን ያክል ትልልቅ ተግዳሮቶች ጌታ እንደገጠመውና በልጅነት ስልጣኑ በመንፈስ ቅዱስ ታግዞ እንደተጋፈጠና በድል አድራጊነት እንዳጠናቀቀ ያንን እያሰበ ይመስለኛል። እሱ ከእስራኤል አልወጣም። ደቀ መዛሙርቱ ግን እስከ ምድር ዳርቻ ድረስ አሕዛብን ጭምር ያካተተ የወንጌል ስብከት ስለሚጠብቃቸው ቀላል ተግዳሮትን አይደለም የሚጋፈጡ። ስለዚህ በመለኮታዊ ኃይል ካልሆነ በስተቀረ በሰማያዊ ስልጣን ካልሆነ በስተቀረ መንፈስ ቅዱስን ታጥቀው ኃይልን ታጥቀው ተሞልተው ካልሆነ በስተቀረ ይህን ጉዳይ መወጣት እንደማይችሉ ስለሚያውቅ ነው። ሐዋርያ ጳውሎስ በኤፌሶን ምዕራፍ 5 ቁጥር 18 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ መንፈስን ታጠቁ፣ ኃይልን ታጠቁ እንጂ። ያለ መንፈስ ቅዱስ ኃይል በፊታችን የሚቆሙትን በሕይወታችን ፊት የሚቆሙትን በአገልግሎታችን ፊት የሚቆሙትን በንግዳችን ፊት የሚቆሙትን በትዳራችን ፊት የሚቆሙትን ተግዳሮቶችን ጠላቶቻችንን አልፈን መሄድ አንችልም። በመንገዳችን ላይ የሚቆም ብዙ ተግዳሮት አለ፣ ብዙ ተቃውሞ አለ። ይህን ጥሰን አልፈን ለመስፋት ለመውረስ ለመቀጠል መለኮታዊ ስልጣን፣ መለኮታዊ ትጥቅ፣ መለኮታዊ ኃይል ያስፈልገናል። በፊልጵስዩስ ምዕራፍ 4 ቁጥር 13 ላይ
ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ሲል እናያለን። ሐዋርያው ጳውሎስ የሚያናውጥ ጽናቱን የሚፈታተን መከራ፣ ፈተና፣ ተግዳሮት፣ እስራት፣ ስደት በገጠመው ጊዜ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ሲል እናያለን። በእግዚአብሔር መለኮታዊ ስልጣን በዚህ መብት ስንንቀሳቀስ ሁሉን ነገር በአሸናፊነት በድል አድራጊነት አልፈን ዘልቀን መሄድ እንችላለን። ከዛ ውጭ ግን በምድር ላይ በአሸናፊነት በድል አድራጊነት ሕይወትን መቀጠል፣ አገልግሎትን መቀጠል አንችልም። ስለዚህ ለእኛም የክርስቶስ ኢየሱስ ኃይል የአምላካችን ስልጣን መታጠቅ፣ መሞላት፣ መልበስ ያስፈልገናል። ኃይልን ለብሰን ታጥቀን ተሞልተን ሕይወትን፣ ኑሮን፣ አገልግሎትን፣ ንግድን፣ ስራን ወዘተ የመቀጠል የመስፋት የመሄድ ብቃትና አቅምን እናገኛለን። ዛሬ እኔና እናንተ በዚች ዓለም ውስጥ አለን። ሰይጣን በሚገዛው ዓለም ውስጥ ብዙ ተግዳሮትና ፈተና ባለበት ዓለም ውስጥ የክርስትና ጽናታችንንና አገልግሎታችንን የሚፈታተን በሚበዛበት ዓለም ውስጥ ስለዚህ የመንፈስ ቅዱስን ኃይል እንታጠቅ። የመንፈስ ቅዱስን ኃይል ታጠቁ፣ ልበሱ፣ በመንፈሱ ተሞሉ። እግዚአብሔር በመንገዳችሁ ሁሉ መከናወንንና ድልን ይሰጣችኋል፣ ይሰጠናል። ስለሰማችሁኝ እግዚአብሔር ይባርካችሁ። በሚቀጥለው ሳምንት በሌላ ርዕስ እንገናኛለን። መልካም ሳምንት ይሁንላችሁ። ተባረኩ።